በክርስቶስ አዲስ ነው። የትኛውም አይነት የህይወት ሁኔታ ውስጥ ሊሆን ይችላል። ሲመጣ ሲቀላቀል ቅዱሳን ህብረት ሲገባ መመዘኛው አንድ ነው፣ የተከፈለበት ዋጋ ነው። በሁላችን ላይ የተለጠፈ ዋጋ አለ። እሱ ዋጋ ኢየሱስ ክርስቶስ ይባላል። የኔና የናንተ ትልቅነት የሚለካው በኑሮ አይደለም። ግን በሚያሳዝን ሁኔታ ቤተክርስቲያን ሾልኮ ገብቶ የዓለም ሚዛን ቤተክርስቲያን የምንለካካው በሱ፣ አገልጋዮችን ይለኩናል በሱ። የከሌ የሚነዳው መኪና አየኸው፣ የከሌ የያዘው ሞባይል አየኸው ወይ፣ የከሌን ኑሮ አየኸው ወይ፣ የከሌን ቸርች አየኸው ወይ፣ የከሌን እንትን አይደለም። መወዳደሪያችን እሱ ነው። መተንም እዚሁ የምናደርጋቸው በርካታ ነገሮች ከሱ የተለዩ አይደሉም። በጣም በሚያሳዝን ሁኔታ የእግዚአብሔር መንግስት የሚሰራበት ቦታ፣ የእግዚአብሔር መንግስት የሚሰበክበት ቦታ ዓለም ከያዘችው ሚዛን የተለየ ሚዛን አይደለም ይዘን ቁጭ ያለ። ከዚህ የተነሳ እግዚአብሔር ቤት በኩል ይስራ። ኦሬዲ ሊሰራ ሲመጣ በመንግስቱን ሐሳብ ይዞ ሲመጣ ጋሻ ይዘን ነው የምንሰማው። የሚመጣው ቃል ወደ ህይወታችን እንዳይገባ መልሰዋለን፣ እንደ ቴኒስ ኳስ ማለት። ለዚህ ነው እኮ ባለጠጋው ወጣት ሲመጣ ኢየሱስ አየና ወደደው። ሀብታም ነው፣ ብዙ ነገር አለው። ስለዚህ ይሄ ሰውዬ ለኢየሱስ ራእይ ፈለገው። ኢየሱስ ከ12 አንዱ እንዲሆን እኮ ነው የፈለገው። በቃ ያለን ሽጠውና አለው። ምክንያቱም ቀድሜ እሱ አይደለም የሚጋደልበት፣ ከልጅነቱ ጀምሮ እየተጋደለ ሰብስቦት የነበረው አለኝ የሚለው እሱን ስለነበረ ይዞት በቃ ነገም ሊሞትለት የተዘጋጀው እንደሆነ በኋላ ታያላችሁ። ኢየሱስ አየ፣ ወደደው፣ ደስ አለው። ከዚህ ታላቅ ከሰማይ መንግስት ጋር እግዚአብሔር ወደዚህ ምድር